ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውድ ቤተሰቦች፣ ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። ይሄን ማሳያችሁ እንግዲህ ዛሬ የምሰራው ብሪያኒ ነው። ዶሮዎችን በዚህ አይነት ቆራርጫለሁ። ሽንኩርቱንም እዚህ ጋር ጠድ አድርጌዋለሁ። ከግማሽ በኋላ ነው ስከትፍና ነገር ስፋት አላሳያችሁም። እና በዚህ መልኩ ሽንኩርቱ ያው ለብ ካለ በኋላ ዶሮዬን ጣል ጣል አደርግበታለሁ ማለት ነው። ያው እናንተ እንደፈለጋችሁ ማድረግ ትችላላችሁ፣ ማለት መጠኑ ማለት ነው። እኔ ያው ቤተሰብ ትንሽ በዛ ስለሚል ያው 2 ዶሮ ነው ማለት ነው። እንደዚህ ካደረግኩ በኋላ ደቀቅ አድርጌ ነው ታዲያ የከተፍኩት እኔ ማለት ነው። ለ6 ምናምን የከተፍኩት በዚህ መልኩ ካደረግኩት በኋላ ማለት ነው ውዶችዬ። ያው ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ። ኮሜንት አስተያየት ስጡኝ። የቀረ ነገር ካለ አስታውሱ ማለት ነው በኮሜንት ውዶቼ። በዚህ መልኩ መሰል ካደረኩት በኋላ ያው ትንሽ በሰል ካለች እንድትል ማለት ነው ቅመማ ቅመማይት በኋራት እናደርግበታለን ማለት ነው። ወላ ዝንጅብል ወላ የተፈጨ ብቻ ያለውን ቤት ያፈራውን እንደዚህ ጣል እናደርግበታለን ማለት ነው ውዶቼ። ቤተሰብ ያልሆነችው ቤተሰብ እንሆን እላለሁ። ላይክ ሰብስክራይብ እንዳይረሳ። ያደረጋችሁም ኮሜንት አስተያየት ጻፉልኝ ማለት ነው። በዚህ መልኩ ቅመማ ቅመሜን ጨመር ካደረኩ በኋላ ያው ዘገይት ትላለሁ። ለዛ ነው ምን ይደረግ የስራው ባህሪ ነው። በተረፈ ግን ደህና ናችሁ? እኔ ደህና ነኝ ያለው አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ቤተሰብ ሁሉ አማን ነው? እስከ ቤተሰቦቻችሁ ሰላማችሁ ይብዛ። እንደዚህ ቅመማ ቅመም ጨመር ካደረኩ በኋላ ማለት ነው ያው አማስለዋለሁ ማለት ነው። የሚቀጥለው ማማሰል ነው። ከዛ በሰል እንዲል መክደን ነው ማለት ነው። አይዋ ጠማጥ ረስቼው ነበር አሁን የጨመርኩት ማለት ነው። ጨመርኩት ጥማት ነው የተፈጨ ቲማቲም ማለት ነው። ተዘዋዋሪ ያው ስሙን ተቀይሮ ነው። እንደዚህ ካደረኩ በኋላ አዋህደዋለሁ። በደንብ ካደባለቅኩት በኋላ ያው እንዲበስል ማለት ነው ከደን ይደረጋል። ትንሽ መሰል ደብለቅ እናደርገዋለን። ከዛም በኋላ እንከድነዋለን ማለት ነው። ትንሽ በሰል እስከሚል ድረስ ማለት ነው። ወደ መሰለች ብለናታል። እንግዲህ ቆየት የትብላ ደግሞ ምን እንደምትመስል አሳያችኋለሁ። ሮዜን በዚህ መልኩ አጠብኩኝ። እንደዚህ ውሃ እያደረግኩበት ነው። ያው ካሜራ እንግዲህ ምንም ማድረግ አልችልም። አንድ አግድም አንድ የሽቅብ ነው እየቀረስኩ ያለሁት ማለት ነው። እየረሳሁት ማለት ነው ውዶቼ። በዚህ መልኩ አጥቤ ጨርሻለሁ። ውሃው ቁጭ ላደርግ ነው። ትንሽ ቆየት ይበለበት። ያው እዚህ ጋር እንግዲህ እንደዚህ ሆኖ ቁጭ ብሏል። ዶሮው እየበሰለ ነው፣ እየደረሰች ነው። መሰል አድርገን እንከድናታለን ማለት ነው። ካሜራማን እንግዲህ በዳግመኛ ይቅርታ እንጠይቃለን ውዶቼ። ተገለበጠ ነው ካሜራው በአንዴ በዚህኛው። እንደዚህ ካደረግን በኋላ ትንሽ በሰል እንድትል ጣል አድርገን ማለት ከደን እናደርጋታለን ማለት ነው። እንደዚህ ካደረግን በኋላ እዚህ ጋር ደግሞ ያዘጋጀነው ምንድነው? ድንች፣ ካሮት፣ ዝብድንጃ እንጨምርበታለን ማለት ነው። ከዚህ በኋላ አይዋ ናገባ ምንም የሚቀር ነገር የለም። እንደዚህ ካደባለቅ ከጨመርንበት በኋላ ደብለቅ አድርገን እናማስላታለን ማለት ነው። ከዛ በደንብ እንድትበስል ማለት ነው። ደብለቅ እናደርገውና ያው እንግዲህ እንደምታዩት እያደባለቅኩት ነው። ያው አዲሶች ሰብስክራይብ አድርጉ። ትንሿን ጣል እናደርግበት። ያው አንድ ወሬ አንድ ስራ ነው። እንደዚህ ካደረግን በኋላ እንግዲህ ምን መስላ እንደምጠብቀን በኋላ ላይ እንጠብቃለን፣ እናያታለን ማለት ነው። ደብለቅ አድርጌ ከድናታለሁ ማለት ነው ውዶቼ። ይህን መስላለች። ልከድናት ነው። አይዋ ነጭ ሽንኩርቱ ረስቼው ነበር ብያችሁ እንግዲህ ይቅርታ ብያለሁ። ረስቼው ከጨመርኩት በኋላ ነው እንደገና ትዝ ሲለኝ አውጥቼ ያስቀመጥኩት ማለት ነው። አይታችሁኝ ከሆነ ወጣለው። በዚህ መልኩ እንከድናታለን።
በደህና ሰንብቺ። እንግዲህ እዚህ ቆይት ብላ እናያታለን። አይዋ መብሰሉ ደረጃ ደርሳለች። እንግዲህ እስኪ ከፈት አድርገን እናያትማ። አይዋ አይዋ ዋው በጣም ነው የምታምረው። አንቺ ጣዕሞሽ ጣፍጦ በጣም በቃ ብሉኝ ነው የምትለው። እንደዚህ አድርገን ይኸውልህ ለእናንተ ለማሳየት ማንም ሽንኩርቱን አውጥቼ አልወቃበላሽውት እያክደኝ ብዬ ብከድ ነው የሚሻለው። ምክንያቱም ሽንኩርቱን አስወጣሁት ማለት ነው። ከጥኑ በዚህ መልኩ እንግዲህ ሩዜንም ጥጃለሁ። ሳይደርስ የማይቀርም እስኪ እንየው። አሮ ደርሷል። እንደዚህ በስላለች። እስኪ እንያትማ። ያው በፍጥነት ወደ ዝርዋ ተገልብጣለች። እንደዚህ ከደረግናት በኋላ እንግዲህ ያው ጨመር እናደርገዋለን ማለት ነው። ይቀጥላል መረቁ። ያው እዚህ ደርሳለች ዶቼ። እንግዲህ እዚህ ከደረሰን በኋላ ያው ሊበላ ነው ማለት ነው። እዚህ ያቀረብናት ጨመር እናድርጋት። የሚቀር የለም። ቤተሰብ ያልሆናችሁ ሰብስክራይብ ላይ እያደረጋችሁ ቤተሰብ የቀረ ነገር ካለ አስተያየት ጻፉልን። ያው ያለውን እንደዚህ አድርገን ሰርተን የሰራነውን ገልበጥ ጭምር አድርገናል ነገር። አሁን ትንሽ ሎሚ ጣል እናደርግባታለን ማለት ነው። ይህን መስላለች። እንግዲህ ሎሚዋን ነይ ሎሚ እንግዲህ